ሰላም ሰላም ወደ ተመልካቾች እንደናችሁ እንደምን አመሻችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ነው ሰሞኑን የነ እስክንድር ቡድን እጅ በመስጠት ላይ ይገኛል። የነ እስክንድር ቡድን እጅ የሚሰጡት ለአመራሮች ቤትም ተሰጧቸዋል፣ መኪናም ብርም ተሰጧቸዋል፣ ፓስፖርት የተቀበሉ ወደ ውጭ ለመሄድ። ሌላው ለአባላት አሁን አብረው ለተያዙ ለምሳሌ ከጸዳሉ ጋር ለተያዙት ለቀሪዎች ለ19ኞቹ ወደ ውጭ ትሄዳላችሁ በሚል ከኢሚግሬሽን ፌክ ፓስፖርት በማውጣት ፌክ ቪዛ አልቆላቸዋል በማለት እንግዲህ እያጭበረበሯቸው ይገኛሉ ማለት ነው። እንግዲህ በጣም ለሰሞኑን ለሚዲያ ይቀርባል። ለሚዲያ ይህንን በማቅረብ ውስጥ ያሉት ሌሎች ፋኖች እንግዲህ ውጭ ሂደን ህይወታችንን ብንቀይር ይሻላል ውጭ የሚልከን ከሆነ እንግዲህ ብለው ለማስከዳት እንግዲህ ፋኖ መካከል ስቦ ማስከዳት አለ። በመንግስት ደግሞ እንግዲህ በጥቅማ ጥቅም ለማስከዳት ፌክ በሆነ ነገር እንግዲህ ስራ ጀምረዋል ማለት ነው። ይህ የሆነበት ምክንያት ምንድነው? እስክንድር ነው። እስክንድር ከ7 ወር በፊት እንግዲህ ከ7 ወር በፊት ነው እጅ ስለመስጠት ያሳወቃቸው ማለት ነው። እጅ ስለመስጠት ሲነግራቸው የተሳለቁበትና ለምንድነው ብለው የጠየቁት አሁን አንዳቸውም የሉም አስገድሏቸዋል ማለት ነው። ስለዚህ በዚህ ሁኔታ ሆነው በጣም አሁን እነ ኮሎኔል ሟባውን ታጥረው ነው ያሉ፣ ጭንቀት ውስጥ ናቸው። ወጣው ሌላውን ፋኖ እንኳን መቀላቀል ማይችሉበት ደረጃ በመከላከያ ታጥረው በእነ እስክንድር ገዳይ ቡድን ታጥረው ነው ያሉት። ስለዚህ እንደዚህ አድርጎ በጣም ማጭበርበር ላይ ይገኛል ማለት ነው። አሁን እነ ጸዳሉ ለነ በለጠ ለሌሎችም እንግዲህ ለነ አማኑኤል ፓስፖርት ተሰጧቸዋል፣ ብርም ተሰጧቸዋል፣ ቤት ተሰጧቸዋል። ሌላ ደግሞ የቢዝነስ ስራ መስሪያ ማስኬጃ ብር ሌላው ከተሰጣቸው ውጭ ማለት ነው ቃል ተገብቶላቸዋል። ለአመራሮች በዚህ ደረጃ ነው። ነገር ግን ለአመራሮች ብቻ እየተባለ አይደለም የሚሉት አሁን እያሉባቸው ያሉ አመራሮች እስከ አባላቶችንም ካሳዙ ይሰጣቸዋል ነበር። አሁን ግን ለአባሎችም በማለት በፌክ ማለት ነው በፌክ በቪዛ በፓስፖርት ሰርተው አቅርበዋል። አሁን ሰሞኑን ለሚዲያ ያውሉታል ማለት ነው። ስለዚህ ይህ ነገር ለሚመለከተው አካል ደርሶ መረጃውን ሰምተው ጥንቃቄ እንዲወስደው እንግዲህ ሁላችሁም ሼር አድርጉት፣ ኮሜንት አድርጉ፣ ለሌሎችም እንዲደርስ እንግዲህ በስልክም እየደወላችሁ ተናገሩ። ምክንያቱ በጣም ሴራ የተሞላበት በጣም አደገኛ አካሄድ ስለሆነ ነው። አደገኛ አካሄድ ነው። ስለዚህ ከነ እስክንድር ጋር ባሉት አሁን ሸዋ ላይ እጃቸውን የሰጧሉ አመራሮች አሁን ቀጣይ ነው የሚሰጡት። አሁን ሌላው እስክንድርና ጌታ አስራደ ተጣሉ የሚባለው በጣም ውሸት ነው። እስክንድርና ጌታ አስራደ አልተጣሉም። ምክንያቱም ምን አለ መሰላችሁ አሁን ሙሉ በሙሉ ጎንደር እጅ ሰጪ ነው በሚለው እንግዲህ ጎንደርን ነጥሎ ለማየት ጎንደር እንዲገነጥልና ከብልጽግና ጎን እንዲሰለፍ የማድረግ ሴራ እየተሰራ ነው። ይህን እንግዲህ ምንድነው እስክንድርና ጌታ አስራደ ተጣሉ የተባለበት ምክንያት ጌታ አስራደን ወደ አፋብሃ መቀላቀል ይፈልጋል። ምክንያቱም አሁን ታዋቂ አመራሮች ሙሉ በሙሉ ሌላ አዲስ አመራር የመፍጠር ሂደቱ ሊከሽፍብን ይችላል። ስለዚህ ታዋቂ አመራሮች በጣም መቆየት አለባቸው። አንድ ላይ አብረው መስራት ፍለጋ መታረቅ እንደፈለጉ መስለው እንግዲህ ገብተው ውስጥ የነበረውን ስራቸውን መቀጠል አለባቸው የሚል ውሳኔ ተደርሷልና አሁን ጌታ አስራደ ከእስክንድር ያፈነገጠ ከጌታ አስራደና እስክንድር በጣም የተጣሉ የማይደዋወሉ ምናምን በሚመስል ደረጃ በአክቲቪስቶች እየተስፋፋ ነው። ይህ በጣም ውሸት ነው። ጌታ አስራደና አሁን ወደ አመራርነት ለማምጣት እየተጠቀሙት ነው። ምክንያቱም እስክንድር ነበር፣ ከእስክንድር ወጥቷል። ስለዚህ ለጌታ አስራደ አመራር ማሰጡት ጎንደሬ ስለሆነ ነው፣ ጎንደርን ያገለለ ነው የሚል አስተሳሰብ እንደገና ህዝቡ ላይ ለመጫን በፋኖ ውስጥ ለማስገባት ተፈልጎ ነው እንጂ ደረጀም እስክንድርም ሁሎችም አንድ ናቸው። ጌታ አስራደም ኮሎኔል ሟባም አንድ ናቸው። ነገር ግን ኮሎኔል ሟባ ገና ይክደናል በማለት እነተሸ ገና ይክዱናል በማለት አሳጥሯቸዋል፣ በቀለበት ውስጥ አስገብተዋቸዋል። ስለዚህ አሁን እጅ የሚሰጡ በጣም በርካታ አሉ፣ በየትኛውም ማለት ነው ከጎጃም ውጭ በጣም አሉ። ጎጃም መስለው ደግሞ በኢንተርቪው ዶክመንታሪ የሚሰራባቸው ተዘጋጅቷል።
ዶክመንታሪ ለመስራት ከጎጃም እጅ ሰጡ ለማለት ዶክመንታሪ ለመስራት የተዘጋጁ አሉ። ስለዚህ አሁን ዋናው ፖይንታችን ምንድነው? እስክንድርና ጌታ አስራደ ተጣልቷል የሚባለው ነገር በጣም ውሸት ነው። ስለዚህ ሙሉ በሙሉ አፋድ ከአማራ እንዳይወጣ ያደረጉት ስልት ነው። ጌታ አስራደን አስርገው ለማስገባት ጌታ አስራደን አፋዶች እንነጋገር በማለት እንግዲህ ጌታ አስራደ የሆነ አመራር ላይ የጎንደር አፋባህ ላይ በጎንደሩ አፋባህ ላይ የሆነ አመራር ላይ ለማስቀመጥና እንደገና ውዝግብ ፈጥሮ እንደገና ለመበጣጠስ ለመለየት የሚደረግ ሴራ ነውና ሁሉም ይወቀው። ከመጣ ለማታረቁ አይባልም። ነገር ግን አመራር ላይ እንዳታስቀምጡት። ጌታ አስራደ፣ እስክንድር፣ አቤጢሞ፣ አዶናይ አበበ ለጊዜው መከቶ አመራር ላይ መቀመጥ የለባቸው። ምክንያቱም እነዚህ ሰዎች የአማራ ብሔርተኝነት በዋነኝነት የሰረጸበትና ከፍተኛ ደረጃ ላይ የደረሰበትን የሸዋ በተለይ ደግሞ ሸዋሮቢት አካባቢ፣ ደብረሲና አካባቢ፣ አጣይ አካባቢ ያለውን በርዘው ወደ ሌላ አቅጣጫ የቀየሩ ናቸው። ስለዚህ አሁንም እነዚህ እንዳይገቡ ሌላ ውስጥ ገብተው ሌላ ነገር ለመፍጠር ነው። ስለዚህ እንደገና አሁን አንድ የሆነውን ፋኖ ለመለየት በጣም ከፍተኛ ስራ ውስጥ ገብተው ለመረበሽ ነው ይሄ እቅዱ ማለት ነው። ምክንያቱም ብልጽግናውን በየትኛውም አግባብ እስክንድርን የአማራ ፋኖ እንደማይቀበለው የአማራ ህዝብ እንደማይቀበለው አምኗል። ስለዚህ እስክንድርን አግልለን እስክንድርን አስወጥተን እንየውስኪ እንሞክር አይነት እንትን ላይ ናቸው። ስለዚህ የአማራ ፋኖም ሆነ የአማራ ህዝብ መሞከሪያ አይደለም። ስለዚህ ይህ ነገር በጣም በተጠንቀቅ መጠበቅ አለበት። የጌታ አስራደውን ወደ ከእስክንድር ተጣላ በሚለው አሁን አይዞን ወዳለህበት ተመለስ፣ ወደ ነበርክበት ወደ ቤት ተመለስ ምናምን እያሉ ናቸው የእስክንድር አክቲቪስቶች እውነት የተጣሉ ለማስመሰል ማለት ነው። የጌታ አስራደን ፎቶ ሲፖስቱ ወደ ቤት ብትመለስ ይሻላል፣ እነዛ ይገሉሃል፣ እነዛ ያዋጣ እስክንድር ነው፣ እስክንድር ጋር መጣላት የለብህም፣ እንደዚህ እነ ደረጀ ጋር ወንድምህ ነው መጣላት የለብህም፣ ከእስክንድር ተለየ ማለት ከደረጀ ጋር ተለያየህ ማለት ነው ምናምን የሚል እየፖስቱ ነው። ይህ ለማስተጋባት ነው፣ እምነት በአማራ ህዝብ ላይ እንደገና የሆነ ጥያቄ ለማስነሳትና እንደገና ለመከፋፈል የተወሰነ ጊዜ ለመግዛትና ለመለያየት ነው። ስለዚህ ይህንን በተጠንቀቅ ሁሉም አዳምጦ መረጃውን ሊያደርስ ይገባል። ይህ ሴራቸው መክሸፍ አለበት። ይህ በጣም ከፍተኛ የሆነ አማራ ጠል የሆነ ጎንደር ጠል የሆነ ጎንደርን በሌላኛው ዘንድ መጥፎ ነገር ለማሰጠት የሚደረግ ሴራ ነው። ስለዚህ ሁሉም በአንድ ሆኖ ይህን ነገር ሊገነዘበው ይገባል። ከአክቲቪስቶች የሚፖስተውን ማመን የለበትም። ከአክቲቪስቶች የሚደረገውን ነገር የሚፖስተውን ነገር የሚናገሩትን ነገር ጎጣቸውን ወክለው የሚጽፉትን ነገር አለመስማት፣ ሁሉም ወደ አንድ ለመምጣት መሞከር። እኛ ደግሞ በሚዲያ ላይ ደግሞ ለመብለጥ ከነሱ በልጠን ህዝቡ ላይ ግንዛቤ ለመፍጠር መሞከር ይጠበቃል።